የምትመለከቷቸው ቪዲዮዎች በጣም እጅግ የሚያስገርሙ ሪል የሆኑ ወይም ደግሞ እውነት የሆኑ ቪዲዮዎች ናቸው የሚመስሉት። ግን ይሄ እውነት አይደለም። ኦልሬዲ በየቢሮ እንደዚህ አይነት ወረቀት ዝርክርክ ያለ ወረቀት እንዲህ አይነት ወረቀት እየቀረ ይሄዳል ማለት ነው። እና ምንም ነገር ሌብነቱ ይቀራል፣ ሁሉ ነገር ይቀራል። በስልካችሁ ገንዘብ መስራት እንደምትችሉ ነው የምነግራችሁ። ቤታችሁ ቁጭ ብላችሁ ቀጣሪዎች አሉ በሪሞትሊ ይህ 5 ሚሊዮን ኮደር እንግዲህ ከአረብ ኤምሬት ከዩናይትድ አረብ ኤምሬት ጋር በመተባበር ነውና አብረሽ ونضع الموازين القسط ليوم القيامة والله يتخوف አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማሪፋና የማሚ ቤተሰቦች እንደተናችሁልን እኛ አልሐምዱሊላህ ደህና ነን። ዛሬ እንግዲህ እጅግ አስተማሪ ቁም ነገር ቪዲዮ እየላችሁ መጥቻለሁኝ። ያው እንደሚታወቀው እንግዲህ አገራችን ወይም ዓለማችን በጣም ከሚገባው በላይ እየፈጠነች ነው። ይህም ፍጥነቷ ከቴክኖሎጂ ጋር ነው ማለት ነው። ግን እኛ እየዘገየን ነው ያለነው። ቴክኖሎጂው አንዳንድ ቪዲዮዎችን ሳይ ነበርና እነዚህ የምትመለከቷቸው ቪዲዮዎች በጣም እጅግ የሚያስገርሙ ሪል የሆኑ ወይም ደግሞ እውነት የሆኑ ቪዲዮዎች ናቸው የሚመስሉት። ግን ይሄ እውነት አይደለም፣ ኤአይ ነው ወይም ደግሞ አርቲፊሻል ኢንተለጀንስ ተቀነባብረው የሚቀርቡ ቪዲዮዎች ናቸው። እርግጠኛ በቃ ስታዋቸው ስጋ አበላላቸው አውሬዎቹ ምናምን ባጠገባቸው ምናምን እንዴት አድርጎ እንድትሰሩ በቲክቶክ የተለቀቀ ቪዲዮ ነው እና ይህን እያዩ ኮሜንት ሲጽፉ ነው ያዩዋቸው እውነት መስሏቸው ማለት ነው። እና ይህን ፌክ የሆነ ኢንፎርሜሽን እንደዚህ ነው ሀገርንም ያበላሻል። ሀገርም ወደ አልተፈለገች ነገር የሚያስገባት በሀገራችን ሁኔታ አንዳንድ ጊዜ ፌክ የሆነ ኢንፎርሜሽን ፎልስ የሆነ ኢንፎርሜሽን ነው። ያ ደግሞ የቴክኖሎጂ ውጤት ነው። ቴክኖሎጂ በረቀቀ ቁጥር እንደዚህ አይነት ነገሮች ይከሰታሉ። ነገር ግን ቴክኖሎጂ ሲረቅ ነገሮች ሁሉ ይቀላሉ። የተለያየ ችግር መፍትሄ ይገኝላቸዋል። የሚወስዱት አንድን ስራ ለመስራት የምትወስደው ኤፈርትና ጊዜ ይቀንስልሃል። በፍጥነትና በጥራት ሊያሰራ ይችላል። ያ ደግሞ ከዓለም ጋር ከዘመኑ ጋር አብረህ እንድትራመድ ያደርግሃል ማለት ነው። ግን ሲሆን አይታይም። በተለይ በቴክኖሎጂ የኛ ትውልድ በጣም የቀረ ነው። እጅግ አስደማሚ ነገሮች ስለሆኑ አሁን ኤአይ እየፈጠነ ስለሆነ አብረን መፍጠን ይገባናል ወዳጆቼ። ቴክኖሎጂ መማር ይገባናል ብዬ ነው የማስበው። በቃ ልጆቻችን በተለይ በትምህርቱ ዓለም ላይ በቴክኖሎጂ ቢማሩ ዩኒቨርሲቲ ከገቡ በኋላ ወይም ከታች ጀምሮ የኢትዮጵያ ትምህርት ካሪኩለም እየተቀየረ ስለሆነ ከታች ጀምሮ ትኩረት ሰጥተው እንዲማሩ በአይሲቲ በተለያየ የቴክኖሎጂ የኮምፒውተር ትምህርት ላይ ትኩረት አድርገው እንዲማሩ ነው የምለው። ምክንያቱም አሁን ጊዜ ማኑዋል ይቀራል። ኦልሬዲ በየቢሮ እንደዚህ አይነት ወረቀት ዝርክርክ ያለ ወረቀት እንዲህ አይነት ወረቀት እየቀረ ይሄዳል ማለት ነው። እና ምንም ነገር ሌብነቱ ይቀራል፣ ሁሉ ነገር ይቀራል። ያው ዲጂታላይዝድ የሆነ ሲስተም እየተፈጠረ ስለሆነ ለዛ ደግሞ የተማረ አካል በቴክኖሎጂ ላቅ ያለ እውቀት ያለው አካል እጅግ ተፈላጊ ሙያ ነው። እጅግ ተፈላጊ ሙያ ነውና እንድትማሩት ልላችሁ እወዳለሁኝ። ለዚህ ደግሞ ሀገራችን ትኩረት ሰርታ እየሰራችበት ትገኛለች። ግብርና፣ ሌሎች ሴክተሮች፣ አይቲ ወይም ኢንፎርሜሽን ቴክኖሎጂ ትልቅ በጀት ተበጅቶ ወደፊት ሀገራችን ወደ ዲጂታል ዘመን ወደ ዲጂታል ዓለም ለመቀላቀል ብዙ ጥረት እየተደረገ ስለሚገኝ ለዛ ደግሞ እናንተ ራሳችሁን አዘጋጅታችሁ የተለያዩ በቃ ጀስት ቤታችሁ ሆናችሁ መማር የምትሉበት ጊዜ ስለሆነ ትምህርት ቤት መማር ወይም ደግሞ የተለያየ ተቋማት ሄዳችሁ መማር ጊዜ ባታገኙም ቤታችሁ ቁጭ ብላችሁ መማርና ቤታችሁ ቁጭ ብላችሁ መስራት ትችላላችሁ። ገንዘብ ማግኘት አሁን ጊዜ ጀስት በዚች ስልካችሁ ነው። እቺን ስልክ እንግዲህ 15,000 ብር ወይም ደግሞ 20,000 ብር ገዝታችሁ ቲክቶክ እንድታዩበት አይደለም መክራችሁ፣ በስልካችሁ ገንዘብ መስራት እንደምትችሉ ነው የምነግራችሁ። ቤታችሁ ቁጭ ብላችሁ ቀጣሪዎች አሉ በሪሞትሊ እየሰራችሁ እጅግ ምርጥ ብር ነው የሚከፈላችሁ። ምርጥ ገንዘብ ህይወታችሁን የምታሻሽሉበትና የምትቀይሩበት ዘመን እየመጣ ስለሆነ ለዛ ደግሞ ራሳችሁን በሚጠቅማችሁ ጊዜ ላይ በሚጠቅማችሁ ነገር ላይ ጊዜያችሁን መስዋዕት እንድታደርጉ ብዬ ነው የምመክራችሁ። ያ ካልሆነ ግን በቃ ወደኋላ እየቀረን ስለሆነ በግድ ወደ ቴክኖሎጂው ዓለም እየገባን ስለሆነ ለዛ ደግሞ ራሳችሁን አዘጋጁ። ኢትዮጵያ አሁን ሀገራችን 5 ሚሊዮን ኮደር ብላ ከዩናይትድ አረብ ኤምሬትስ ጋር እንደዚህ አይነት ፕሮግራም ጀምራለች። በቅርቡ የጀመረችው እና ይህ ምን ያሳያል? ወደፊት ብዙ ነገር
ይጠብቀናል ማለት ነው። ይህ 5 ሚሊዮን ኮደር እንግዲህ ከአረብ ኤምሬት ከዩናይትድ አረብ ኤምሬት ጋር በመተባበር ነውና በቃ ለኛ በቃ ሰርፕራይዝ ነው። የሚገርማችሁ ነገር ያንን ከተማራችሁና በብቃት ያን ስኪል ተምራችሁ ከተወጣችሁ ዓለም አቀፍ ሰርቲፊኬት ታገኛላችሁ ማለት ነው። ይህ ፕሮግራም በተጀመረ ነው እኔ በጥቂት ሳምንታት ውስጥ ነው ያው እንደዚህ አይነት ሰርቲፊኬት ልቀበል የቻልኩት ማለት ነው። ገብታችሁ ስኪላችሁን አዳብሩ፣ ሰርቲፊኬቱን ተቀበሉ። ዓለም አቀፍ ተፈላጊ ትሆናላችሁ ማለት ነው። ሰርቲፊኬቱ ዓለም አቀፍ እውቅና ያለው ስለሆነ በተለያዩ ተቋማት ላይ በዓለም አቀፍ ልትቀጠሩ ትችላላችሁ ወደፊት ማለት ነው። ኢንሻአላህ ለዛም ብላችሁ ተማሩ። ያው ስላችሁ እኔ በፊትም የተመረኩት በኢንፎርሜሽን ቴክኖሎጂ ነውና በቴክኖሎጂው ያው ትኩረት ሰጥቼ እየተከታተልኩ ነውና ይህን እላችሁ እወዳለሁኝ። ያው እንግዲህ ይህን ይመስላል የዛሬው ቪዲዮዬ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደዚህ አይነት ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ እንድታደርጉልን በትህትና ጠይቃችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።